ሰው እንዴት ይህን ቤት ሳይገዛ ለማግባት ያስባል? ቤት ራሱ ሳይገዛ እንዴት ለማግባት ያስባል? ሰላም ትንሿ ሴልስ ነኝ። ዛሬ ልታገቡ ስትሉ መግዛት ያለባችሁን አፓርትመንት ይዤላችሁ መጥቻለሁ። ይሄ የምንገኘው በሲግናል ሳይታችን ሲሆን ባለ 3 መኝታ 290 ካሬ ላይ ያረፈ በጣም ትልቅ ፔንትሃውስ ማለት የምትችሉት አፓርትመንት ነው። እንደምትመለከቱት ምንም ሊወጣለት አይችልም። በጣም ሰፋ ያለ ባልከኒ ይኖራቸዋል። የቤተሰብ ፍቅርን ድርቅ የሚያደርግ በጣም ሰፊ ባልከኒ ይኖረናል። ቶሎ ላሳያችሁ። በውጭ በኩል የሰራተኛ ሩማችን የሚኖረው የራሷ መታጠቢያ ባዝሩም ይኖራታል ማለት ነው። እንደነገርኳችሁ ቤቱ በጣም ሰፋ ያለ ነው። ይህን ቤት ለምትፈልጉ ሰዎች ቀጥታ መረከብ ትችላላችሁ። በአጠቃላይ ክፍያ የሚያስፈልጋችሁ 40 ሚሊዮን ብቻ ነው። ነገር ግን ረጋ ብላችሁ 1.3 ሚሊዮን ቅድመ ክፍያ ጀምሮ እስከ 9 ሚሊዮን ሙሉ ክፍያ በዚህ ስታንዳርድ የምናስረክባችሁ 12 ኤምባሲ ተከባ የምትገኘው ቀበና የቀበና አዲሱ ፕሮጀክት እያያችሁ የምትኖሩበትን አዲስ ፕሮጀክት ላውንች ስላደረግንላችሁ በካሬ 120 ሺህ ብቻ ለፕሮሞሽናል ዋጋ ነው። ወደዚህ ስንመጣ ደግሞ እዚህ ጋር ለፕራይቬሲ የእጅ መታጠቢያ እዛ ጋር ባዝሩማችን ይኖራል። እዚህ ጋር ደግሞ ሶስተኛው ቤድሩማችን ይሆናል ማለት ነው። እንደዚህ አይነት አፓርትመንት ልንደግምላችሁ ስለሆነ በቀበና ከታች ባለ ቁጥር አሁን